በስለላ ወንጀል ተጠርጥረው ለወራት በእስር የቆዩ 3 ግብፃውያን ከእስር ተለቀው ወደ አገራቸው መመለሳቸው ተሰምቷል። የግብፁ ናይል ቲቪ የአገሪቱን የውጭ ጉዳይ ሚኒስትር ጠቅሶ እንደዘገበው የኢትዮጵያ መንግስት በዲፕሎማሲያዊ ጥረት ግብፃውያኑን ከእስር ለቆ ወደ አገራቸው መላኩን ማስታወቁ ተገልጿል። የህዳሴው ግድብን በሚመለከት የስለላ ስራ በመስራት ተጠርጥረው ታስረው የነበሩት ግብፃውያን በኢትዮጵያ ለ7 ዓመት የኖረውንና በአንድ ሆቴል ግንባታ በተቆጣጣሪ ሲሰራ የቆየው ሃኒኡል አካካድ የራዲሰን ብሉ ሆቴል ምክትል ስራ አስኪያጅ የነበረው ጣሃ መንሱርና በንግድ ስራ ላይ የተሰማራው ሐሰን ራማዳን መሆናቸው ታውቋል። ተጠርጣሪዎቹ በመንግስት የጸጥታ ኃይሎች ቁጥጥር ስር የዋሉት ባለፈው ጥቅምት 21 ሲሆን ጠቅላይ ሚኒስትር ኃይለማርያም ደሳለኝና የግብፁ አቻቸው አብዱል ፈታህ አልሲሲ በቅርቡ በተገናኙበት ወቅት ስለ እስረኞቹ ጉዳይ መነጋገራቸውን ናይል ቲቪ መዘገቡ ተሰምቷል። የግብፃውያኑ ከእስር መለቀቅና ወደ አገራቸው መላክ የሁለቱን ሀገራት ወዳጅነት የበለጠ እንደሚያጠናክረው የግብፅ የውጭ ጉዳይ ሚኒስትር ማስታወቁም ተዘግቧል። በጉዳዩ ላይ ከኢትዮጵያ መንግስት ውጭ ጉዳይ ሚኒስትር ቃል አቀባይ አቶ ተወልደ ሙሉጌታ ማብራሪያ ለማግኘት የተደረገው ተደጋጋሚ የስልክ ጥሪ ምላሽ ባለማግኘቱ ሊሳካልን አልቻለም። አዲስ ዘመን ጋዜጣ ዘግቧል።